ስመጣ ብቻዬን ነበር የመጣሁት። በቲክቶክ አይቼ የማህፀን እጢ ነበረብኝ። ከዛ 5 ወር ነው ደም ይፈሰኝ የነበረው። ለ5 ወር ደም ይፈስሻል። የተፈወሽ ሳምንት ነው ወይስ የዛሬ 3 ሳምንት? የዛሬ 3 ሳምንት ነው የተፈወሽ። ደሜ የቆመ የዛሬ 3 ሳምንት ነው። ኦኬ። ግን እግዚአብሔር ስሜን ጠርቶ ካላጸናው አልመሰክርም ብዬ ነው። ኦኬ። የዛሬ 3 ሳምንት ስመጪ ደም ይፈስሻል። 4 ወር በጣም ደም ይፈሳል። ለ5 ወር የሚፈሰው ደም እንዲህ አይደለም። በጣም ነው የሚፈሰው። የረጋ ነገር ነው ከውስጥ የሚወጣው። በጣም በስቃይ ነበርኩኝ። ሰርጀሪ ተብዬ ያን ቀጠሮ አልፌ ነው ወደዚህ የመጣሁት። ስመጣ እዚህ ጋር ቁጭ ብዬ ነበረ። ለአንድች ሴት ውሃ እንዲረጭ ልጅ ሰጣውሽ ብላ ስትረጭባት እሷ ላይ አልተረጨም፣ እኔ ላይ ነው ሙሉ ለሙሉ የተረጨው። ስለዚህ ነው እሺ ተቀበልኩ። ሙሉ ለሙሉ ነው የበሰበስኩት ውሃው ማለት ነው። ተቀበልኩኝ። ሽንት ቤት ሲሄድ ምንም ነገር የለም ደም። እኛም አላየንም። አንቺስ ምን ዩሲ የሰው አይን ያላየውን የማይ እግዚአብሔር ውሃ የተሰጠቀን ነው። ኦኬ። ከዛ ደሜ ከዛ ሰዓት ጀምሮ የለም። ጌታን አታከብሩ። እሺ። ከዛ በቃ ጌታ ስሜን ጠርተ ካላጸናው አልመሰክርም አልኩኝ። ተከታታይ እመጣለሁ። ከዛን ቀን ጀምሮ አቋርጬ አላቅም። ከዛን መጣውኝ ሰውም ይዤ የመጣውኝ ነው። ከዛ መጣውኝ የዛሬ ሳምንት ባለቤቴን ይዤ መጣው። እዛ ዳር ነው የተቀመጥኩ። በጣም በጭንቅ ነኝ። ጡቴን ያመኛል። እጢ መሆኑን አላቀው፣ ግን በብርድ ሰዓት በጣም እጅግ ያመኛል። አይዶን አሁንም ትግስት እዛ አካባቢ ነይ። ስለዚህ ምንድነው የተጨነቅሽ ነበር እዛ ጋር? አዎ ያልከው ማለት ጡቴን ያመኛል እና የማህፀን እጢ ያለብኝ። እናትሽ እስካት በህይወት የለች። ከማህፀኗ ጋር የተያዘ ኬዝ የለ? እናትሽ አሁን እያወራሽ ይሆን እንደ መግል እንደ ደም እየፈሰሳት ነው የሞተችው። እሱ ከርስ ነው አንቺ ጋር ያለው። ዛሬ ይለቅሻል። አሜን። እኔ ሁሌ የምፈክረው ይውላችሁ፣ እውነቴን ነው የምላችሁ፣ ቸርች በእንትን እንጹም በእንትን እንጸልይ ተዋቸው። እኔ ተቃውሟቸው አይደለም። በቃ ቤታችሁን እያያችሁ ጸልዩ። ቤታችሁ ሰላም ሲሆን ነው ህይወታችሁ ሰላም የሚሆነው። አሁን እቺ ልጅ እግዚአብሔር ጣልቃ ባይገባ ምን በአንድ በኩል በሁለቱም በኩል እጢ ያለ እውነት ነው አለ። አልትራሳውንዱ አለ በዚህ በዚህኛው ጡትሽ ውስጥ 2 ቦታ አለ። ይነቀላል። ዛሬ ነፃ ትወጣለች። አሜን። ይሄንን 2 እዚህ እንዳለ እዚህ 2 እንዳለ አብሮሽ ማን የመጣው ያውቃል? ታውቅ ነበር? አንተም እዚህ አካባቢ ላይ የሆነ ነገር አለብህ። የሞተ ነገሬ ጎበዝ ተነስ ያለ ማን ነው? እዚህ ጋር ትክክል። እንዲህ ስትነካው ምንድን ያበጠው? እውነት ነው። የሆነ እንደ ፍሬ ነገር እዚህ ውስጥ አብጦ ስትሄድ በትክክል በልጅነቴ ጀምሮ አደጋ ደርሶብኝ ነበር እና ስትነካው ምልክቱ የለም አለ። በትክክል አለ። እሺ፣ በልጅነት ነው። በልጅነት እኔ ምነግር አሁን ለቆ ይሄዳል። አሜን 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 አሜን። you will see አሜን። የሷ ከመሄዷ በፊት ላንተ አሜን። you are free። ተነሳና ይኸው ቆይ እጅን ክተትና ይኸው እንደዚህ ክተትና ይኸው ያበጠውን ነገር ይኸው ኢየሱስ ሲሄድ እሷንም እንነቅለዋለን። ምን ነው ሰላም ነው። ሰላም ያበጠው ነገር አለ አይደለም? እንዴት አትበለኝ። he is God። አሜን። ከሱ ላይ ተፈቷል። ከሱ ላይ ተነቅሏል። ዛሬ ነፃ ነው። በኢየሱስ ስም ተፈታሃል። በኢየሱስ ስም ነፃ ነህ። በሰላም ሂድ። ኢየሱስ ጌታ ነው። ዛሬ ኢየሱስ ክርስቶስ ጌታ ነው። የአደጋ መንፈስ ከላችሁ ላይ ተመታ። እጆቻችሁን አንሱ። እናገራለሁ በሚቀጥለው 40 ዓመት በኢየሱስ ስም እናገራለሁ። አደጋ አታይ
የመኪና አደጋ አታይም። የእሳት አደጋ አታይም። የህመም አደጋ አታይም። ድንገተኛ መርዶ አሰማም። ክፉ ከቤት ላይ ተነቀለ። በኢየሱስ የሚጠብቅ እግዚአብሔር ካንተ ጋር ይንቀሳቀሳል። በክፉ ነገር መካከል አትሄድም። ክፉዎች ባሉበት እግዚአብሔር ይከልልሃል። መንገድ ላይ ክፉ ሰው አይመጣም። አንተና ልጆች የሚቀጥሉት 40 ዓመት የተጠበቃችሁ ናችሁ። ናና አርስ የሱን ጨርሻለሁ። የሷን ይኸውልሽ ሄደሽ እዚህኛው ውስጥ ነው የምታየው። ሁለት አለ። ነይ ነይ አንዳንድ ምን ይሆን እግዚአብሔር አብሮት ያለው ያለ ነይ እስቲ ወደዚህ። ስምሽ ማን ነው? ትዕግስት። ቅድም ገብታችሁ ስታዩ ስንት እጢ ነበር? 4። አሁንስ የለም። ካናይ ፕሮፌሰር ልተንብይ በሚቀጥለው 6 ወር ላይ ልተንብይ። በሚቀጥለው 6 ወር የከፈትከው ቢዝነስ ይቀጥላል። ለበረከት ይሰራልሃል። ተዘጋ ያልከው ተከፈተ። ቆመ ያልከው ተንቀሳቀሰ። ባዶ ያልከው ሞላ። ጠፋ ያልከው ተገኘ። ነገር ሁሉ ለመልካም ሰራልህ። ሰላም ነው። በቃል ብቻ አልመጣንም አለ። እግዚአብሔርን በድንቅ በተአምራት አብሯቸው ምን ይል ነበር? ይሰራ ነበር እንጂ የሚለው እንጂ በጥሩ በሚያባብል ቃል አብሯቸው ነበር አይልም። እኔም ማምነው ኃይል ነው። በቃል አምናለሁ፣ በትምህርት አምናለሁ፣ በመገለጥ አምናለሁ። እኔ ማረጋገጫዬ ግን አብሮ መመስከር አለበት። እዚህ ላላችሁ አገልጋዮች ለምታገለግሉ እናገራለሁ። በሚቀጥለው ቀናችሁ ላይ እግዚአብሔር ይመስክርላችሁ። እግዚአብሔር አብሯችሁ ይታይ። በኃይል አብሯችሁ ይስራ። በስልጣን አብሯችሁ ይስራ። በኢየሱስ ስም ይስራላችሁ። በኢየሱስ ስም አሜን። ምን ተሰማሽ? ደስ ብሎሻል? ማህፀንሽም ውስጥ ሜለ ትወልጃለሽ። አሜን አሜን። ጨርሻለሁ። አሜን። ኢየሱስ ጌታ ነው። ሃሌሉያ። ከቃል ቀጥሎ ስልጣን መኖር አለበት። ከዛ ምን አልክ? ጡትሽ ውስጥ እጢ አለ አልከኝ። ማለት እኔ የምጠራጠረው ካንሰር እንጂ እጢ ምናምን አላውቅም። እጢና አላውቀውም ነበር። እሺ። ከዛ ሄጄ ቼክ ሳረግ አለ 4 ውስጤ ጡቴ ውስጥ ስንት ነበር? 4 ማህፀኔ ላይም 4 ማህፀኗ ላይም 4 ሐኪም ቤት ሄደሻል በሱ? አዎ። የጡቴን ግን አልታየውም። ከዛ እዚህ ጋር ስታይ 4 ነበረ። ወዲያውኑ ገብቼ ታየው። አልነካኸኝም፣ እጅህም አልነካም። እዛና እዚህ ጋር ነን ነበር ነው። ተፈወሽ ሂጂ አልከኝ። መጣሁኝ። ስናየው የለም እጢው። አሜን። እሺ። የማህፀን እጢውም የለም፣ ይሄው ሙሉ ስሜቱም የለም። አሜን። አንድ ሰው ለኢየሱስ መዳኛ መዳኛ ኖርማል በቃ ሱሪ አላረግም። ታይት እዚህ ድረስ ነው። የውስጥ ልብስ ራሱ ሳረግ ከዚህ ቀድጄ ነው ማረገው። እዚህ ጋር ከነቃኝ በጣም ስሜት አለው። በጣም ማለት ነው። አሁን ይሄው ምንም አይነት ስሜት የለውም። ጡቴው ምንም አይነት ማለት ነው ስሜት የሚባል እንደ እግዚአብሔር ያለ አባቴ እናመሰግናለን። ስለፈወስካት ተመስገን። በግብፃዊው ቤት አገልጋይ እንዲሆን ለረጅም ዓመት ታውቀው ነበር? አዎ የቆየ ኬዝ ነበረ። ከብዙ ዓመት በኋላ እንደገና እንደ አዲስ እያመመኝ ነበር እና ለመጀመሪያ ጊዜ ነበር ቡልጋሪያ ቸርች ጋር የሄድኩት። ባለቤቴ ናት የወሰደችኝ። እዛ እንደሄድኩ እሷ ነበር የጠራሃት፣ እሷን ነበር። አይ ግን ባለቤትሽ እና ያለውና እሷ አልመጣም ወስደን አለው ብዬ ወጣሁ። መጀመሪያ አንተን ነው ጌታ የሚፈውስ ብለን ልክ እጅን ስጭንብኝ ስወጣ ጌታ ፈወሰኝ። ባለቤቴ ትላንትና